በ10% ቅድሚያ ክፍያ ብቻ ከ20 ካሬ ጀምሮ እስከሚፈልጉት የካሬ አማራጭ ለደንበኞች ሱቆችን እናቀርባለን። በዚህ ሳይት ትልቅ ደረጃ የምንጠቅሳቸው ባለሀብቶችም አሉ። በደሞዝም ደግሞ ቤት የሚገዙ ሰዎች አሉ። ቦሌና ሞል ጋር የሚገኘው ሳይታችን ደግሞ ሁለተኛ ፎቅ ላይ ነው ያለው። ዳውን ፔመንቱም 15% ነው። ቤት ከመግዛታቸው በፊት ማወቅ ካለባቸው መሰረታዊ ነጥቦች የመጀመሪያው ሎኬሽን ነው። በ3 ወራት ጊዜ ውስጥ ብቻ 12ኛ ፎቅ ደርሰን ሲያዩ ብዙዎች ተገርመዋል። አዲስ የጀመርነው ሳይታችን ቦሌ ኤድና ሞል አካባቢ ከአለምነሽ ፕላዛ አጠገብ ነው የሚገኘው። በዴማው ሪል ስቴት ውስጥ የሽያጭ አማካሪ ነኝ። የሪል ስቴት ሽያጭና አማካሪነት ዘርፍ ላይ የገባሁት አጋጣሚ ከዚህ በፊት በነበረኝ ኤክስፔሪየንስ ላይ ኮንስትራክሽን ሪሌትድ የሆኑ ስራዎች እና ፕሮጀክት ማኔጅመንት ላይ ነበር የምሰራው ነው። በአጋጣሚ ከሪል ስቴት ሴልስ ጋር የመዋል እድሉ ነበረኝ። ፕሮጀክቶችንም ሞኒተር የማድረግ እና ከሪል ስቴት ሴልስ ጋር በጋራ የመስራት አጋጣሚዎች ነበሩኝና ሙያውን በደንብ እንዳውቀውና እንድረዳው አድርጎኝ ስለነበረ ከዛም በኋላ ውስጥ የነበረው ደንበኞች ጋር የመነጋገር ያለኝንም አቅም ሳይ እዚህ ሙያ ውስጥ ብገባ በደንብ እኔም ራሴን ማገዝ እችላለሁ፣ ደንበኞችንም ማገዝ እችላለሁ ብዬ ስላመንኩኝ ነው ወደዚህ ሙያ የገባሁት ማለት ነው። ስራችን ሰዓት የሚገድበው ስራ አይደለም። በየትኛውም ሰዓት በቀን ውስጥ ሊሰራ የሚችል ስራ ነውና ግን ጠዋት ቀናችንን ስንጀምር ስራው በጣም ጸሎት የሚፈልግ ከፈጣሪ ጋር መገናኘት የሚያስፈልገው ስራ ነውና ቀኔን በጸሎት ጀምራለሁ። ከዛ ቀጥታ ወደ ቢሮ ነው የምመጣው። ቢሮ መጥቼ መጀመሪያ የማደርገው ነገር ቀጠሮቼን ቼክ አደርጋለሁ። ዛሬ ልደውልላቸው የምችላቸው ደንበኞች ያስያዝኳቸውን ቀጠሮዎች በሙሉ ቼክ አደርጋለሁ። እነሱን ቀጠሮዎች ኮንፊርም አደርጋለሁ። ኮንፊርም ካደረኩ በኋላ ቀጥሎ የማደርገው ነገር ቀኔን ፕላን ማድረግ ነው። ደንበኞች አንድን ፕሮዳክት ለደንበኞች መሸጥ ብቻ ሳይሆን ደንበኞች ምን ይፈልጋሉ የሚለውን ነገር ማማከር፣ ለነሱ ፍላጎትስ ወይም ደግሞ ከነሱ በጀት ጋር ፊት የሚያደርገው ፕሮዳክት የትኛው ነው የሚለውን ነገር ምክር መስጠት፣ ለነሱ የሚሆነውን ፕሮዳክት ማቅረብም ጭምር ነው ስራው ማለት ነው። አዳዲስ ደንበኞችን ለመፈለግ መረጃዎችን እንሰጣለን። ከዚህ በፊት ላወሯቸው ደንበኞችም ፎሎ አፕ እንሰራለን። ላይ ደረሱ፣ መቼ ምን ማድረግ ይሻላል፣ ሳይት መተው ላዩትም ደግሞ አዳዲስ ፕሮዳክቶችም ላሉን አሁን ላይም ደግሞ የለቀቅነው አዲስ ሳይት አለና ስለ አዲስ ሳይትም ደግሞ መረጃ እንሰጣለን። የሚያስፈልጋቸው ድጋፍ ካለም ጠይቃለሁ። ቡና በጣም የሚያነቃቃ ነገር ነው። ለዚህ ስራ ደግሞ መነቃቃት በጣም የሚያስፈልገው ነገር ነውና ቡና እንጠቀማለን። በዛው ሰዓት ግን ስቲል ደንበኞችን እያወራን ነው ቡና እየተጠቀምንም ቢሆን ደንበኞችን ማውራታችንን አናቆም። ቀኑን ሙሉ ደንበኞች ጋር ነው አብረን የምንውለው። ስለዚህ ቀጠሮ ሲኖረን ደግሞ አሁን አዲስ ሳይትም ስላለን ብዙ ቀጠሮች አሉን። ወደ ቦሌ አካባቢ እንሄዳለን። እዛም ደግሞ ያለውን ሁኔታ አሳያቸዋለሁ። እንግዲህ አሁን ላይ ያሉን ደንበኞች ሬንጃቸው በጣም የተለያየ ነው። በኢኮኖሚ ደረጃም ስታያቸው በጣም ሰፊ የሬንጅ ልዩነት ነው ያለው። ትልቅ ደረጃ የምንጠቅሳቸው ባለሀብቶችም አሉ። በደሞዝም ደግሞ ቤት የሚገዙ ሰዎች አሉ። ደሞዝ ስንል ያው እንግዲህ በጣም አነስተኛ ደሞዝ ያላቸው ሳይሆን ያው አሁን ላይ ባለው የሀገራችን ስታተስ መካከለኛና ከፍተኛ ደሞዝ ያላቸው ሰዎች ነው ቤት መግዛት የሚችሉት ተብሎ ይታሰባል። ግን ተጨማሪ ደግሞ የባንክ አማራጮችም ስላሉ ባንክ ፈንድ የሚያደርጓቸው አንዳንድ ድርጅቶች አሉና እነሱ ጋር የሚሰሩ ሰዎች ይገዛሉ። ከዛ ውጭ ግን አብዛኛው ሰው ሞር ኢኮኖሚካሊ የተሻለ የሚባለው ሰው ነው። ለምሳሌ አሁን እኛ 2 ሳይቶች አሉን አሁን በግንባታ ላይ ያሉ። አንደኛው ቦሌ 24 አካባቢ የሚገኝ፣ ሁለተኛው ደግሞ ቦሌ ኤድና ሞል አካባቢ የሚገኝ። ሁለቱም ያሉበት ፕሮግረስ የተለያየ ነው። በዛው ልክ ዳውን ፔመንታቸው የተለያየ ነው። ለምሳሌ ቦሌ አዲስ አበባ ስቴዲየም ጀርባ የሚገኝ ወይም ቦሌ 24 ላይ የሚገኘው ሳይታችን 12ኛ ፎቅ ላይ ደርሷል። ዳውን ፔመንቱም 30% ነው። ቦሌ ኤድና ሞል ጋር የሚገኘው ሳይታችን ደግሞ ሁለተኛ ፎቅ ላይ ነው ያለው። ዳውን ፔመንቱም 15% ነው። ስለዚህ ደንበኞች እንደ ፋይናንስ አቅማቸው ግንባታ ላይ ያለው ቤት መግዛት ተመራጭ የሚሆንበት
ጊዜያቶች ይኖራሉ። ያለቀ ቤት ደግሞ መግዛትም ተመራጭ የሚሆንበት ጊዜ አሉ። ደንበኞቻችን በቂ የፋይናንስ አቅም ካላቸውና ወዲያው ደግሞ ሪተርን ማግኘት የሚፈልጉ ከሆነ ከኢንቨስትመንታቸው ያለቀ ቤት መግዛቱ ተመራጭ ነው የሚሆነው። ሊኖሩበት ካሰቡ አሊያም ደግሞ አከራይተውት ወዲያው ገንዘብ ማግኘት የሚፈልጉ ከሆነ ያለቁ ቤቶችን መግዛት ተመራጭ ይሆናል ማለት ነው። የፋይናንስ አቅማቸውም በዛው ልክ ጠንካራ ከሆነ ማለት ነው። ለምሳሌ አሁን የምንገኝበት ህንፃ ላይ 22 ድንበር ሆስፒታል አካባቢ 100% የተጠናቀቁ አፓርትመንቶችን እንሸጣለን። እንግዲህ ቤት ገዢዎች ቤት ከመግዛታቸው በፊት ማወቅ ካለባቸው መሰረታዊ ነጥቦች የመጀመሪያው ሎኬሽን ነው። ቤቱ የሚገዛበት ወይም ደግሞ የንግድ ሱቅም ከሆነ የንግድ ሱቆቹ የሚገዙበት ሎኬሽን የት ነው የሚለው ነገር ወሳኝነት አለው። የመንገድ ፋሲሊቲ ሊሆን ይችላል፣ ሆስፒታሎች ሊሆን ይችላሉ፣ ትምህርት ቤቶች። እነዚህ ነገሮች ሎኬሽን በጣም ወሳኝ ያደርጉታል። ለምሳሌ ድርጅታችን ዴማፕ ሪል ስቴት ካሉት 3 ፕሮጀክቶች 3ቱም ከተማችን ላይ ፕራይም የሚባሉ ሎኬሽኖች ላይ ነው የሚገኙት። ለምሳሌ አሁን የምንገኝበት ሳይት ቦሌ 24 የሚባለው ሳይታችን ከቦሌ አዲስ አበባ ስቴዲየም ጀርባ እንደምትመለከቱት የሚገኝ ሳይት ነው። የንግድ ሱቆችንም ይዟል፣ አፓርትመንቶችንም ይዟል። ሰፈሩ ለመኖሪያ በጣም ተመራጭ የሚባል ለቦሌ፣ ለኤርፖርት፣ ለመገናኛ፣ ለገርጂ ቆንጆ ሮድ አክሰስ ያለው ከዛ በኋላ ደግሞ ሁለተኛው ነጥብ በዙሪያ ያሉ ፋሲሊቲዎች ነው ያልኳችሁ ነገር። ትምህርት ቤቶች በዙሪያው ያሉ፣ ሆስፒታሎች በዙሪያው የሚገኙበት ሳይት ነው። የንግድ ሱቆችም አሉ እዚህ ሳይት ላይ እና ለንግድ ሱቅ ደግሞ ዋናው ነገር ገበያ ነውና አፓርትመንት ላይ ያለ የንግድ ሱቅ ስትገዙ የአፓርትመንቱ ነዋሪ ራሱ ለንግድ ሱቃችሁ አንድ ደንበኛ ነው። ሁለተኛ ደግሞ ከጀርባ የምትመለከቱት አዲስ አበባ ስቴዲየም 60 ሺህ ተመልካቾችን ማስተናገድ ይችላል። እንግዲህ ይህ ስቴዲየም 60 ሺህ ደንበኞች አብሮ አሏችሁ ማለት ነው። በዚሁ ነው አክሰስ የሚያደርጉት ስቴዲየሙ። እንደ ምሳሌ ዴማፕ ሪል ስቴትን ብንወስድ ግንባታዎችን በሙሉ ሂቤይ ዳኦ በሚባል የቻይና ኮንስትራክሽን ካምፓኒ ነው የሚያሰራው። በፍጥነትም በጥራትም ከዚህ በፊትም ባስረከቧቸው ፕሮጀክቶች የተመሰከረላቸው ኮንትራክተሮች ናቸው። እንዳልኳችሁ በወር 4 ስላብ ነው እየተሞላ ያለው እዚህ ሳይት ላይ። ኤድና ሞል የሚገኘው ሳይታችን ደግሞ በወር 5 ስላቦችን እየተሞላ ነው የሚገኘው። እንደ ምሳሌ ብንወስድ ይሄ ፎቅ በ3 ወር ውስጥ 12ኛ ፎቅ ደርሷል፣ ከቤዝመንት ጀምሮ ማለት ነው። ኤድና ሞሉ ደግሞ በአንድ ወር ጊዜ ውስጥ 3 ቤዝመንቶችን ጨርሶ አሁን 2ኛ ፎቅን ለመሙላት እየተስተካከለ ነው ያለውና ልምድ ያላቸውን ኮንትራክተሮች መቅጠር ከቤቱ ኳሊቲ አንጻርም ከኛም ደግሞ ከጥራት አንጻርም ከጊዜ አንጻርም እጅግ ተመራጭ ይሆናል ማለት ነው። እንግዲህ እንደ አንድ የሽያጭ ባለሙያ የውሏችን አንዱ ክፍል ለደንበኞች ሳይቶችን ማስጎብኘት ነውና ይህ የምንገኝበት ሳይት ቦሌ 24 ይባላል። ከቦሌ አዲስ አበባ ኢንተርናሽናል ስቴዲየም ጀርባ ወደ 24 መሄጃ ጋር ከብሉ ስካይ ሆቴል እና ከሜሎዲ ሆቴል መካከል ላይ የሚገኝ ሳይት ነው። የንግድ ሱቆችና አፓርትመንቶችን የያዘ ቅይጥ ህንፃ ነው። ከአንደኛ እስከ 4ኛ ፎቅ የንግድ ሱቆች ሲኖሩ ከ20 ካሬ ጀምሮ እስከሚፈልጉት የካሬ አማራጭ ለደንበኞች ሱቆችን እናቀርባለን በዚህ ሳይት በ10% ቅድሚያ ክፍያ ብቻ። እንዲሁም ደግሞ አፓርትመንቶችን በ15% ቅድሚያ ክፍያ ባለ 1 እና ባለ 2 መኝታ ቤት አማራጮችን በዚህ ሳይት ላይ ይገኛሉ። ይህ ሳይት እንግዲህ G+17 የሆነ ህንፃ ነው። ዋጋ በብዙ መልኩ በብዙ ፋክተሮች አፌክት ይደረጋል። የመጀመሪያው ቤቱ የሚሰራበት የፊኒሺንግ ማቴሪያል ወይም ደግሞ የቤቱ ኳሊቲ ነው። ቤቱን ስንገዛ በሴሚ ፊኒሽ ነው በፉል ፊኒሽ ነው የምንገዛው። ሴሚ ፊኒሽ ሲባል ምን ያሟላል፣ ፉል ፊኒሽ ሲባልስ ምን ያሟላል የሚባሉ ነገሮችን ቼክ ማድረግ አለብን። የሚሰሩበት ማቴሪያል ዋጋችሁን በጣም አፌክት ስለሚያደርገው ማለት ነው። እሱም በደንብ መጠየቅ አለባችሁ። ዋጋውን አብራችሁ ቼክ ስታደርጉ የቤቱ ፊኒሺንግ ማቴሪያል ምን ይመስላል የሚለውን ነገር ቼክ ማድረግ አለባችሁ። በዚሁ አጋጣሚ አንድ ገጠመኝ ልንገርና እዚሁ ስራ ላይ ያጋጠመኝ ይሄንን ሳይት ሽያጭ ስንጀምር ባዶ ቦታ ነበርና ከ3 ወር በፊት ቁፋሮ በነበረበት ሰዓት ነውና ሽያጭ ጀምረናል ብለን ለጥፈን ነበርና ግንባታው ከሄደ በኋላ ከ2 ወር በኋላ አንድ ደንበኛ ጠርቶኛ አናገረኝና እንዴ ከ2 ወር በፊት እኮ መጥተን ስናየው ሽያጭ ጀምረናል ስትሉ አፈሩን ነው እንደ የሚሸጡት ብለን አልፈን ነበርና አሁን መጥቼ ሳየው ግን ፈረንሳይ ነበር የሚኖረው ሰውየውና ከ2 ወር በኋላ ተመልሶ ሳይቱን ሲያየው የነበረበት ፕሮግረስ አስደንግጦት ከዚህ ሳይት መግዛት አለብኝ ብሎ ወስኖ ገዝቶ ነው ሄደውና አንዳንዶች በፍጥነቱ ይገረማሉ። ባዶ ቦታ ላይ ያለም ሲሸጡ ብዙዎቹ አላመኑን ነበር። አሁን ግን በ3 ወራት ጊዜ ውስጥ ብቻ 12ኛ ፎቅ ደርሰን ሲያዩ ብዙዎች ተገርመዋል። እንግዲህ እኛ ድርጅት ላይ የምንሸጣቸው ቤቶች አፎርደብል ሌክዠሪ የሚባሉ አይነት የቤት አይነቶች ናቸውና የንግድ ሱቆችን
ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም እንደ ካሬ መጠናቸውና እንደ ወለል አይነታቸው ዋጋቸው የሚለያይ ሆኖ ማለት ነው። አፓርትመንቶችን ደግሞ ከ7 ሚሊዮን ብር ጀምሮ እንዳከፋፈላቸው እንደ ፊኒሺንግ ምርጫቸውና እንደ ሳይት ምርጫቸው ምንሸጥ ይሆናል ማለት ነው። እንግዲህ ሚኒመም የዋጋ ሬንጃችን ይሄን ይመስላል። አዲስ የጀመርነው ሳይታችን ቦሌ ኤድና ሞል አካባቢ ከአለምነሽ ፕላዛ አጠገብ ነው የሚገኘው። ቦሌ እንግዲህ የከተማችን እስትንፋስ የሚባል ሎኬሽን ነው። በሴኩሪቲ ደረጃ ምርጥ የሚባል ቦታ ነው። ባሉትም ሮድ አክሰሶች ተመራጭ የሚባል ቦታ ነው። እዛ ቦታ ላይ ንግድ ቢጀምሩ አፓርትመንት ቢገዙ ተመራጭ ነው ማለት ነው። ስለዚህ ሎኬሽናችሁን ሁሌም ቀድማችሁ ቼክ ማድረግ አለባችሁ። ተጨማሪ መረጃ ከፈለጋችሁ ወይም ደግሞ እኛም ማግኘት ከፈለጋችሁ እንግዲህ ታች ላይ በሚቀመጠው ስልክ መደወል ትችላላችሁ። መልካም ጊዜ